ግንቦት 5 ቀን 2018 ዓ.ም ሰላም ጤና ይስጥልኝ አድማጭና ተከታታዮች የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋናዎቹን ላስደምጣችሁ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ አበባ ገቡ። በኢትዮጵያ በሁሉም ዘርፍ እየታየ ያለው ለውጥ ለአፍሪካ አርአያ የሚሆን ነው ሲሉ በመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች ገለጹ። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዳይኖራት ማድረግ የዓለም አቀፍ ተቋማትን ኢፍትሐዊነት የሚያንጸባርቅ ተግባር መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ገለጹ። አድማጭና ተከታታዮች ዝርዝር መረጃውን የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። በኢትዮጵያ በሁሉም ዘርፍ እየታየ ያለው ለውጥ ለአፍሪካ አርአያ የሚሆን ነው ሲሉ በመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች ገልጸዋል። የመጀመሪያው አፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተጽዕኖ ፈጣሪዎች ለተሻለ አፍሪካ በሚል መሪ ሐሳብ በአዲስ አበባ አድዋ ድል መታሰቢያ በደመቀ ሁኔታ እየተካሄደ ይገኛል። ፕላስ ኦፍ አፍሪካ ከኤጂኤ ቴክኖሎጂ ኢንተርፕራይዝ ጋር በመተባበር ያዘጋጀው ጉባኤ ነው። የጉባኤው ተሳታፊዎች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ እየተገነቡ ግዙፍ ፕሮጀክቶችን እና የኮሪደር ልማቶችን እንዲሁም ልዩ ልዩ የልማት ስራዎችን ተዘዋውረው ጎብኝተዋል። በዚህ ወቅት ታዋቂው ጋናዊ የይዘት ፈጣሪ በርትሆል ኮቢ ዊኒንከር በኢትዮጵያ እየታየ ያለው ሁለንተናዊ ለውጥ ለመላው አፍሪካ አህጉር ትልቅ ትምህርት የሚሰጥ መሆኑንም ተናግሯል። በኢትዮጵያ ካለው ጥልቅ ፍቅር የተነሳ በአህጉሪቱ እየታየውን ለውጥ ለዓለም ማሳየት በድጋሚ መምጣቱን ጠቅሶ እንደ አውሮፓውያን አቆጣጠር በ2017 ወደ ኢትዮጵያ መጥቶ ከነበረበት ወቅት ጋር ሲነጻጸር አሁን በ2025 እና 2026 እየታየ ያለችው ኢትዮጵያ በአዲስ ገጽታና ምዕራፍ ላይ እንደምትገኝ መስክሯል። በተለይም ሀገሪቱ እየተገነቡ ያሉ ሰፊ መንገዶች፣ ግዙፍ መሰረተ ልማት ግንባታዎችና አዲስ አውሮፕላን ማረፊያ ለሀገር እድገት ማሳያ እጅግ የሚደነቅ ተግባር መሆኑንም ጠቅሷል። ይህ ስኬት ለሀገሪቱ ብልጽግና ተስፋ የሚሰጥ በመሆኑ መላው አፍሪካ ከኢትዮጵያ ተሞክሮ ሊቀስም ይገባልን ብሏል። ከናይጄሪያ የመጣው ይዘት ፈጣሪም አዲናኩ በበኩሉ ኢትዮጵያ በሰው ሰራሽ አስተውሎት ልማት ቀዳሚ መሆኗን መመልከቱን ተናግሯል። ቴክኖሎጂው ዓለምን እየተቆጣጠረ ባለበት በዚህ ወቅት ሀገሪቱ ለዘርፉ የተሰጠችው ትኩረት የሚደነቅ መሆኑንም ገልጸዋል። ይህ በሰው ሰራሽ አስተውሎት የታየው ስኬት ግለሰቦችን ሆነ ሀገርን ለማልማት ያለው ጠቀሜታ ከፍተኛ መሆኑን ገልጾ የኢትዮጵያ የቴክኖሎጂ ጉዞ የሚደነቅ ነው ብሏል። ወደላኛው መረጃችን ስናልፍ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዳይኖራት ማድረግ የዓለም አቀፍ ተቋማትን ኢፍትሐዊነት የሚያንጸባርቅ ተግባር መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ገለጹ። የአፍሪካ ህብረትና የተባበሩት መንግስታት ድርጅት 10ኛ ዓመታዊ ኮንፈረንስ በአፍሪካ ህብረት እየተካሄደ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ወቅት እንዳሉት የመንግስታቱ ድርጅት በሁሉም ዘርፎች ቀዳሚ ተግባር አፍሪካን የማድረግ ፖለቲካዊ ሆነ የሞራል ግዴታ አለበት። አፍሪካ አህጉራዊ ግጭቶችን በማርገብ አህጉራዊ እድገትና ብልጽግናን ለማረጋገጥ የምታደርገው ጥረት የሚደነቅ መሆኑን በመግለጽ የአፍሪካ አህጉራዊ ነጻ የንግድ ቀጠናና ሌሎችም የሰላምና የጸጥታ ኢኖቬሽን አስደናቂ መሆናቸውን ገልጸዋል። አፍሪካ በዓለም ሁለንተናዊ እንቅስቃሴ ላይ ያላት ሚና የጎላ መሆኑን እንገነዘባለን ያሉት ዋና ጸሐፊው በታሪክና በዓለም ኢፍትሐዊ አሰራር የደረሰባትን በደል ለመቀልበስ የምታደርገውን ጥረት ለመደገፍ ቁርጠኛ መሆናቸውንም ተናግረዋል። ከሁለተኛው ዓለም ጦርነት በኋላ በርካታ የአፍሪካ ሀገራት ከቀኝ ግዛት ባልወጡበት ወቅት የተቋቋሙ የዓለም አቀፍ ተቋማት አህጉሪቱ በጸጥታው ምክር ቤት ቋሚ መቀመጫ እንዳይኖራት ማድረጋቸው ተገቢ ያለመሆኑንም ገልጸዋል። አፍሪካ ባልተሳተፈችባቸው የተቋቋሙ የዓለም አቀፍ ተቋማት ኢፍትሐዊ አፍሪካን ብዙ አሳጥቷታል ያሉት ዋና ጸሐፊው አፍሪካዊ ችግሮችን በአፍሪካ ለመፍታት የተጀመሩ ኢኒሼቲቮችን መደገፍ እንደሚገባ ተናግረዋል። የመንግስታቱ ድርጅት አፍሪካዊ ግጭቶች በአፍሪካ ማዕቀፍ እንዲፈቱ በመሪነት ከመሳተፍ ባለፈ የአፍሪካ ህብረትን ጥረት እንደማይደግፉ ጠቁሟል። አፍሪካ በወሳኝ ማዕድናትና በአረንጓዴ ኢኮኖሚ ትልቅ አቅም እንዳላት ገልጸው ሀብቷን እሴት በመጨመር ለዓለም ገበያ የምታቀርብበትን መንገድ መቀየስ ይገባል ማለታቸውንም አስገንዝበዋል። በመጨረሻ ወደምናየው መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አዲስ አበባ ለገቡት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በዚህ ወቅትም የፈረንሳይ ሪፐብሊክ ፕሬዝዳንት ወንድሜ ኢማኑኤል ማክሮ ወደ ኢትዮጵያ እንኳን ደህና መጡ ሲል ሁልጊዜም በልዩ ኩራትና ደስታ ነው ሲሉ መልእክታቸውን አስተላልፈዋል። በኢትዮጵያ የሚደረጉት ሶስተኛ ይፋዊ የሥራ ጉብኝቶ በፈረንሳይና ኢትዮጵያ መካከል ያለውን የጸና ወዳጅነት ጉልህ ማሳያ ነው ሲሉም አክለዋል። ወሳኝና ፍሬያማ በሆኑ ውይይቶች ላይ ትኩረት በምናደርግበት በዚህ ወቅት አንድ ነገር እርግጥ ነው፣ እርሱም በኢትዮጵያና በፈረንሳይ መካከል ያለው ትስስር ይበልጥ እየጠነከረ ብቻ የሚዘልቅ ነው ሲሉ ተደምጠዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌላ መረጃ መለሳለሁ። እስከዚያው ግን መልካም ጊዜ